ደፈርኳት በቃ ደፈርካት አስራ ደግሞ አስቀመጥካት እዚህ ዘጋባት ቤት ውስጥ ተቀጥራት ነበር ሌላ ሰው ቤት ላስገባት ነበር በቃ እዚሁ አስቀራት ተመቸች ስንት ሴቶችን እንደዚህ ያደረኩ ስንት ሴቶችን እንደዚህ ያደረኩ ብዙ ናቸው ልትገላት ነበር አትልጅ ልትገላት ነበር ወይ ይላ አሁን ነገሮችን አንተ አታካብዳቸው ግልጹን ነው ይጠይቅናል አይደል ግልጹን መልስ ልትገላት ነበር አልነበር ልገላት ነበር ለምን ምን አረገች በቃ ልገላት ነበር ለምን ምትገላት ምን አረገች ማን ስለሆንክ ነው አንተ ሰው ምትገለው ምንድነው ችግር አንተ ምንድነው ችግርክ አእምሮ ውስጥ ምንድነው ያለው ምንድነው የምታየኝ ምንድነው ችግር ምንድነው ይፈልጋችሁ እናንተ አዎ ጎበዝ አሁን ወደ ነጥቡ መጣ ጋዜጠኛ እስክንድር ባላለው ጋዜጠኛ ሀብታሙ ይባላል ወንጀለኛ ነህ እኔ አዎ አንተ ብዙ ሴቶችን እዚህ ቤት አስገብተህ እንደምትደፍር ከተደፈሩ በኋላ የት እንደሚደርሱ አልታወቀም ምናልባት ገላሃቸው አይደል ገላሃቸው ነው ለማንንም አልገደልኩም እሺ አሁን ሰለሞን እኔና እሱ የመጣ ነው እቺ ልጅ ነፃ ለማውጣት እሺ አሁን ሌላ ያፈንከው ምናምን አለ የለም እሺ ጥሩ አሁን እያንዳንዷን ነገር ሳትደብቅ ግልጿን ትነግረናል ተስማምተን እንወጣለን እሺ እኛ ችግር እኛ የሚከፍለን ሰው ነው የምንፈልገው ሳንቲም ከከፈልከ ይሄ አሁን የካሜራ ምናምን ያለ ነገር በሙሉ እናጠፋለን ግን ካንተ የምፈልገው ግልጿን እውነቷን ንገረን ከዛኛ ምን ጠይቀን ብር ትሰጠናል በዚህ እንስማማ እሺ አረ ምንድነው ያረከው ምንድነው እዚህ ይጥፋል ለምን ይጥፋል እናወራውና ጀመረ እንትን ይላል አዎ ማስረጃችን ከያዝን በኋላ በገንዘብ እንስማማለን ገብቷል አይደለ እኛ ታማኞች ነን ምንም እንዳታስብ እምነት ችግር የለብንም አሁን አንተ ለምንድነው እነዚህ ሴቶች እዚህ ቤት እያስገባ ሰራተኛ ላስቀጥራችሁ እያልክ እየጠራ አንዳንድ ሴቶችን ታስቀራለህ አይደል ሴሰኛ ነህ ማለት ነው አሁን ያው እኔ እናንተ እየተደባበቀን አይደለም ግልጽ ነው አየራ ስለዚህ ግልጹን ንገረውና አዎ ሴሰኛ ነህ አንደኛ ነኛ ጎበስ አዎ ከሴሰኝነት ውጭ ደግሞ ነፍሰ ገዳይ ነህ አይደለም እሺ አይደለም አሁን አስረዳን ለምን እንዳልሆንክ ምንድነው የምታረጋቸው እነዚህ ልጆች እኔ አልገልም ምንድነው የምታረጋቸው ያረካቸው ነገርና አመጣቸዋለሁ ደፍራቸዋለሁ ትደፍራቸዋለህ ከዛ በኋላ ለሰው ደግሞ እንዳይታወቅብህ ለሰው እንዳይናገሩ ደግሞ ምን ታረጋቸዋለህ አስራቸዋለሁ ታስራቸዋለህ አስረ በራብ ተቀጣቸዋለህ አይ አልቀጣቸውም በራብማ አልቀጣቸውም እና እነዛ ሴቶች የት ሄዱ እኔ አልገደልኳቸው የት ሄዱ እኔ አላውቅም እዚህ ቤት እኮ ነው የገቡት ለመጨረሻ ጊዜ ሲታዩ እዚህ ቤት ነው የታዩት የት ሄዱ 3 ቀን ሙሉ አስረህ ያሰቃያት ልጅ እዚህ ያለችውን አላስተርኩም ትላል በአስራትም እኔ አላሰቃየሁትማ ትበላለች አስራ የምታበላት እንስሳ ናት አሁን ከኔ ምንድነው የምፈልገው እነዛን ልጆች ምን እንዳረካቸው ንገረኝ አለዛ መቼም አንፋታም ነገሮችን ወደ ሌላ ነገር ነው ተወስደው ከዚች ልጅ በፊት የነበሩትን ሴቶች የት ነው ያደረስካቸው እቺ ልጅ እግዚአብሔር ረዳትና ካንተ እጅ አመለጠች እነዛ ሴቶች የት ነው ያሉት እውነቱን ልንገራችሁ ግልጹን ልንገራችሁ ግልጹን ገድያቸዋለሁ በቃ በስላሴስ ምንድነው የምታወራው ገድያቸዋለሁ በቃ ምክንያት ምንድነው የምትገልበት በቃ ገደልኳቸው መጡ አስገባዋቸው ገደልኳቸው በቃ መጡ ስራ እኮ ነው ፈልገው ይመጡ አንተም ፈልገው ነው እንዴት ሰው ያቅምታ ማለት እንዴት በምን ነው የምትገል በምንድን ነው የገደልካቸው አፈንኳቸው አፈነ መግደል በቃ ምንድነው ለአንተ የሚሰጥ ስሜት መግደሉ ሴት ልጅ መግደል ምንድነው ለአንተ የሚሰጥ ደስታ ምንድነው ከኔ ምንድነው የምትፈልጉ እናንተ ምን ጠይቀን ጥያቄዎች መልስ ስጥ መልስ በቃ ገድያቸዋለሁ አልኩ ገድያቸዋለሁ ገደልኳቸው ለምን እንደምት አንተ በስማም ሰው አይደለም እንዴ ዘለ ገድያቸዋለሁ ትላለህ ለምን ገደልካቸው ምን አደረጉ የነኩብህ ነገር አለ ምንም የማያውቁ ከገጠር የመጡ ሴቶች ህፃናት ምን አደረጉ እስኪ ምክንያቱን ንገረኝ ምን አደረጉ
አንድ ምክንያት ንገረን እስኪ። ወጥተው ለሰው እንዳይናገሩ ነው። ትዳር ነበረህ ግን ልጆች ምናምን አሉ? እንዴት ብሎ ይኖራል? ያረመኔ የለኝም። ኑሮ አያውቅም ነው? ገላሃት ነው ሚስትህ? አላገባውም ሲጀመር። አላገባ እንዴት ታገባ? አውሬ ማን ያገባል? ነፍሰ ገዳይ ማን ያገባል? ይሄን ሁሉ የት ነው የቀበርካቸው? የት አረካቸው? አንተ መልስለት። የት ነው ያረካቸው? ቀበርኳቸው። የት የት ቀብሬያቸዋለሁ እኮ ያሳያችሁ? አዎ ቦታውን ላሳያችሁ? አዎ ተነስታ ደግሞ እንደ ጥሩ ነገር እንደሰራ ቦታ ላሳያችሁ ትላለህ። ያለ ማፈር ቀጥ የት ነው? ቀብሬያቸዋለሁ። እዚህ ጋር ግባ ሂድ። ቀጥል። አትይኝ ደግሞ ሂድ እዛ አንሳ። ናስከንድ ምን ውስጥ ነው ያረካቸው? ሁሉም እንደገባ ሁሉም አንተ መቃብር እንደሆነ በቃ ወደስ ማሙ ደግሞ አንተ ይለኛል ነው ወደዚህ በስላሴስ ምንድን ነው ያረከው አንተ? አስወጣው ነው ወደዚህ ነው ወደዚህ ነው አቀድ ያዘው እስክንድር እንዳያመልጥና እዚህ ጋር ጀልስ ምን ማድረግ ነው? ምን ማድረግ ነው? እስክንድር ቆምጬ ልጣለው እንደው ዛሬ ምን እያደረክ ነው? ስራዬ ነው በቃ። መግደል ነው ስራ? አዎ። ማን የቀጠረ? የሰይጣን ተላላኪ ነህ? አዎ። አይመስለኝም ጭራሽ እስክንድር። አእምሮ ግን ይሰራል? በደንብ አድርጎ ነው የሚሰራው። ቆይ ልደውልለት ለጓደኛዬ ፖሊስ አናግረዋለሁ። ስማ እንጂ ምንድን ነው የሚሰጥ ደስታ ነው? እውነት ለመናገር ለካሜራ ማይመጥን ነገር ነው በጀርባ በኩል ያየ ነው። በጣም የሚያጸይፈው። ስለዚህ ለጊዜው ካሜራው እንግዲህ አስፈላጊ መስሎ ስላልታየን ነው አንድ። ሁለተኛ ነገርም ፖሊሶች ደግሞ ያው ማጣራት ያለብን ነገርም ስላለ እንደዚህ አይነት ነገሮችን ባትቀርጹ ብለው ስለነገሩ ነውና ህጋዊ ለመሆን የሞከርነው። እንግዲህ እህቴ በጠቆመችው መሰረት የሌሎችን እህት ህይወት ታድጋለች። እውነት ለመናገር በጣም ጥሩ ስራ ነው የሰራሽው። እንደዚህ አይነት ወንጀለኞች በጓዳችሁ በዙሪያችሁ ያሉ ሰዎች አሳልፋችሁ ለህግ ስጡ። የእውነቴን ነው። ለኛ ደውሉ። ይሄው አዲስ ልጅ ነው። በዚሁ አጋጣሚ በጣም ጎበዝ በርታ እየሰራ ያለው ስራ ቆንጆ ነው። ማበረታታት አለበት። እነዚህ አይነት ወንድሞቻችንን ደግሞ ማበረታታት አለባችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለጠራኸኝና እንደዚህ አይነት ኬዞች ውስጥ ራሴን ስላገኘው በጣም በጣም ስላገዝከኝ እኔም ከልብ ነው የማመሰግን እስክንድር። እሺ